በፑንትላንድ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መረጃው ከዘሀበሻ ያገኘነውን እናካፍላችኋለን። በሶማሊያ ፑንትላንድ ክልል አስቸጋሪ ሁኔታ ውስጥ ይገኙ ከነበሩ ኢትዮጵያውያን መካከል ተጨማሪ 29 ዜጎች ጥቅምት 4 ቀን 2018 ዓ.ም ወደ ሀገራቸው መመለሳቸውን በፑንትላንድ የኢትዮጵያ ቆንስላ ጀነራል ጽሕፈት ቤት አስታወቀ። ሰላም ጤና ይስጥልኝ ክቡራትና ክቡራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? የከበረ ሰላምታችን በያላችሁበት ይድረሳችሁ ዘንድ የሁል ጊዜ ምኞታችን ነው። ፎረስት ሚዲያ እንደተለመደው ወቅታዊ፣ ተአማኒና ሚዛናዊ የሆኑ መረጃዎችን ሊያካፍላችሁ ወደ ስቱዲዮ ገብተናል። መረጃዎችንን ላይክ፣ ሼር አድርጉ። ሰብስክራይብ ደግሞ ደውላን በመጫን እያደረጋችሁ በየዕለቱ አዳዲስና ወቅታዊ መረጃዎችን እንዲደርሳችሁ ማድረግ እንችላለን። ይህንንም እያደረጋችሁ ላላችሁ ውድ አድማጭ ተመልካቾቻችን ከፍ ያለ ምስጋና እናቀርባለን። ቀዳሚው መረጃችን የሆነው በሶማሊያ ፑንትላንድ ክልል አስቸጋሪ ሁኔታ ውስጥ ይገኙ ከነበሩ ኢትዮጵያውያን መካከል ተጨማሪ 29 ዜጎች ጥቅምት 4 ቀን 2018 ዓ.ም ወደ ሀገራቸው መመለሳቸውን በፑንትላንድ የኢትዮጵያ ቆንስላ ጀነራል ጽሕፈት ቤት ማስታወቁን በተመለከተ ቀዳሚው አድርገነዋል። ይህንን ተከትሎ ከቅርብ ጊዜ ወዲህ በፈቃደኝነት ወደ ሀገራቸው የተመለሱት ዜጎች ቁጥራቸው 53 መድረሱ ተገልጿል። የዜጎችን ወደ ሀገራቸው መመለስ ያስተባበረው የቆንስላው ጽሕፈት ቤት ከዓለም አቀፉ የስደተኞች ድርጅት IOM ጋር በመተባበር ነው። በፈቃደኝነት ለመመለስ ከተመዘገቡትና ጊዜያዊ የጉዞ ሰነድ ወይም በእንግሊዝኛው ሊሴ ፓሴ ከተዘጋጀላቸው 63 ኢትዮጵያውያን መካከል የመጀመሪያዎቹ 24 ዜጎች መስከረም 26 ቀን 2018 ዓ.ም ወደ ሀገራቸው መግባታቸው የሚዘነጋ አይደለም። የዛሬዎቹ 29 ተመላሾች የዚሁ ሂደት ሁለተኛው ምዕራፍ አካል እንደሆነ ለማወቅ ተችሏል። የአፍሪካ ቀንድ በተለይም የሶማሊያ ፑንትላንድ ክልል በርካታ ኢትዮጵያውያን ስደተኞች ወደ መካከለኛው ምስራቅና አረብ ሀገራት ለመሻገር የሚጠቀሙበት ዋነኛና አደገኛ መተላለፊያ መስመር እንደሆነ ለማወቅ ተችሏል። በዚህ አደገኛ ጉዞ ወቅት በርካታ ዜጎች ለሕገ ወጥ የሰው ዝውውር ጥቃት፣ ለከፍተኛ የሰብአዊ መብት ጥሰትና ለሞት ይዳረጋሉ። በመሆኑም በፈቃደኝነት ወደ ሀገራቸው መመለስ ለሚፈልጉና በችግር ላይ ለሚገኙ ዜጎች ድጋፍ ማድረግ ወሳኝ ነው። በዚህ ሂደት ውስጥ የኢትዮጵያ ቆንስላ ጽሕፈት ቤት ዜግነታቸውን በማረጋገጥና የጉዞ ሰነድ በማዘጋጀት የዲፕሎማሲያዊ ድጋፍ ሲሰጥ፣ እንደ IOM ያሉ ዓለም አቀፍ ድርጅቶች ደግሞ የጉዞ ወጪዎችን በመሸፈንና ሌሎች የሎጂስቲክስ ድጋፎችን በማድረግ ወሳኝ ሚና ይጫወታሉ። ቆንስላ ጽሕፈት ቤቱ በክልል ውስጥ በተለያዩ ምክንያቶች አስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመርዳትና ወደ ሀገራቸው የመመለስ ስራውን አጠናክሮ እንደሚቀጥልም ይጠበቃል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በኤፍዲአይ ኢንተለጀንስ ዓመታዊ ውድድር ሁለተኛ ወጣ። የኤፍዲአይ ኢንተለጀንስ መጽሔት በሚያካሂደው ዓመታዊ ውድድር የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሁለተኛ መውጣቱን አስታውቋል። የእንግሊዙ ፋይናንሻል ታይምስ ጋዜጣ አካል የሆነው የኤፍዲአይ ኢንተለጀንስ መጽሔት በየዓመቱ በዓለም ዙሪያ ያሉ ኢንዱስትሪ ፓርኮችን በአህጉር ደረጃ እያወዳደረ ዝርዝር የሚያወጣ ሲሆን በዚህ ዓመት ዝርዝር ውስጥ የኢንዱስትሪ ፓርኮች ልማት ኮርፖሬሽን በአፍሪካ ካሉ የልዩ ኢኮኖሚ ዞን አስተዳዳሪዎች ውስጥ በከፍተኛ ደረጃ ተጠቃሽ ዝርዝር ውስጥ አካቷል። መጽሔቱ በአፍሪካ ምርጥ ኢንዱስትሪ ዞን ዝርዝር ውስጥ የቤኔኑ ግሎጂግቤ ኢንዱስትሪ ዞን አንደኛ ሲሆን የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሁለተኛ ደረጃ ላይ አስቀምጦታል። እንደ አውሮፓውያን ዘመን አቆጣጠር በ2014 የኢንዱስትሪ ፓርኮች ልማት ኮርፖሬሽን መቋቋሙን ያተተው የመጽሔቱ ማብራሪያ ኮርፖሬሽኑ በስሩ 11 ልዩ ኢኮኖሚ ዞኖችንና 2 ኢንዱስትሪ ፓርኮችን እንደሚያስተዳድር አስታውሷል። ልዩ ኢኮኖሚ ዞኖቹና ፓርኮች በተለያዩ የኢኮኖሚ ዘርፎች ላይ አተኩረው መስራታቸውንም በማብራሪያው ተመልክቷል። ይህም በዓለም ዙሪያ ስመጥር የሆኑ እንደ ደቡብ ኮሪያው የስፖርት ትጥቅ አምራቹ ሽንትስና እንደ ጃፓኑ ቶዮ ሶላር ያሉ ኩባንያዎች የማምረቻ ፋብሪካዎቻቸውን ኮርፖሬሽኑ በሚያስተዳድራቸው ልዩ ኢኮኖሚ ዞን ውስጥ እንዲመሰርቱ ማስቻላቸውን መጽሔቱ ባወጣው ማብራሪያ አመላክቷል። የመጽሔቱ የዳኖች ቡድን
በዚህ የፈረንጆችን ዓመት ዝርዝር ውስጥ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚያስተዳድራቸውን ልዩ ኢኮኖሚ ዞኖችና ፓርኮች ገምግመው ውጤት ለመስጠት ኮርፖሬሽኑ ወደሚያስተዳድራቸው ልዩ ኢኮኖሚ ዞኖች ውስጥ ባለሀብቶችን ለመሳብ የሚከተለው ዘርፍ ተኮር የማስተዋወቅ ዘዴ ልዩ የኢኮኖሚ ዞኖቹ ዘርፍ ተኮር መሆናቸው ለባለሀብቶቹ የሚሰጡ አገልግሎቶችን በአንድ ጣሪያ ስር መዳረጃታቸውና በዓለም አቀፍ ንግድ ላይም ጋሬጣ በመፍጠር ላይ የሚገኘውን የታሪፍ እርምጃ ኮርፖሬሽኑ የወሰደውን መፍትሄ እንደ መመዘኛ መውሰዱን ጠቁሟል። ከኦሮሚያ ክልል 17 ሚሊዮን ኩንታል የቡና ምርት ለማግኘት ታቅዷል። በዘንድሮው ዓመት 17 ሚሊዮን ኩንታል የቡና ምርት ለማግኘት መታቀዱን የኦሮሚያ ክልል ግብርና ቢሮ አስታውቋል። የቢሮ ምክትል ኃላፊና የቡናና ፍራፍሬ ልማት ዘርፍ ኃላፊ አቶ መሐመድ አሚን ሳኒ እንደተናገሩት ባለፈው የምርት ዘመን 15.2 ሚሊዮን ኩንታል የቡና ምርት ማግኘት ተችሏል። በዘንድሮ ዓመት በተሰራው የምርት ትመናና የአየር ሁኔታ መሰረት ከባለፈው ዓመት ከፍ ብሎ 17 ሚሊዮን ኩንታል የቡና ምርት ለማግኘት ታቅዷል ብለዋል። ክልሉ በቡና ምርት የሚታወቅ መሆኑን አንስተው የቡና ልማትን ለማሳደግ መርሃ ግብር ተቀርጾ እየተሰራ ይገኛል ብለዋል። በዚህም ቡናን በኩታ ገጠም የመትከል እንዲሁም በዘመናዊ መንገድ የማልማት ስራ እየተሰራ መሆኑን አስረድተዋል። በክልሉ 3.2 ሚሊዮን ሄክታር መሬት በቡና ማሳ የተሸፈነ መሆኑን የገለጹት ምክትል ቢሮ ኃላፊው ከዚህ ውስጥ 1.5 ሚሊዮን ሄክታሩ ምርት የሚሰጥ ነው ብለዋል። በዘንድሮ ዓመት 2.6 ቢሊዮን የቡና ችግኝ መዘጋጀቱን አያይዘው ጠቁመዋል። ተፈላጊነቱ የጨመረው ሮዘመሪ በማዕከላዊ ኢትዮጵያ ክልል ያለውን መረጃ እናካፍላችሁ። በኢትዮጵያውያን ዘንድ አዝመሪኖ ወይም የስጋ መጥበሻ እየተባለ ይጠራል። ከእንግሊዘኛ ቋንቋ ስያሜው በቀጥታ ወስደው የሚጠሩት ደግሞ ሮዘመሪ ይሉታል። ብዙውን ጊዜ ወጥ ለማጣፈጥ፣ በርበሬ ለመደለዝና አይብ ሳይበላሽ እንዲቆይ ስለሚጠቅም በእናቶቻችን ጓዳ ውስጥ አይጠፋም። አልፎ አልፎ ደግሞ ከሌሎች የእጽዋት አይነቶች ጋር ተዳብሎ ሲተከል ግቢን ያሳምራል ብለው የሚያምኑ አንዳንድ ግለሰቦችም ይተክሉታል። ነገር ግን ይህ መዓዛማና መድኃኒታማ እጽዋት በሰፊው ከተመረተ ለዓለም አቀፉ ገበያ መቅረብ ይችላል። እንደ ሀገር ቀደም ብለው በማምረት ወደ ውጭ ገበያ የማቅረብ እንቅስቃሴውን የጀመሩት በማዕከላዊ ኢትዮጵያ ክልል ስልጤ ዞን የሚኖሩ ጥቂት አርሶ አደሮች ናቸው። አሁን ላይ ይህ ተሞክሮ እየሰፋ በዚያው ክልል ወደሚገኘው የመን ዞን ፎፎ ወረዳ ደጋማ መልክዓ ምድር መልማት ጀምሯል። ቦሮው በዞኑ ፎፎ ወረዳ ውስጥ የሚገኝ ተራራ ነው። የየም ብሔረሰቦች በዓመት አንድ ጊዜ ጥቅምት 17 ላይ ተገናኝተው ባህላዊ መድኃኒት ይሰበስቡበታል። የተራራው ተዳፋትነት ከፍተኛ ስለሆነ ለእርሻ ስራ ምቹ አይደለም። በዚህ ምክንያት ለዓመታት አፈሩ በጎርፍና በነፋስ ሲሸረሸር እንደኖረ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብዮት ሲሳይ ገልጸዋል። አሁን ላይ በተራራው ወገብ ዙሪያ የጠረጴዛ እርከን በመስራት ሮዘመሪ ተክለው እያለሙበት ይገኛሉ። በወረዳው ግብርና ጽሕፈት ቤት አማካኝነት ባለፈው ዓመት ተተክለው አሁን ጸድቆ የሚታየው ሮዘመሪ አጠቃላይ ስፋቱ 15 ሄክታር እንደሚሆን ኃላፊው ተናግረዋል። ከቦር ተራራ ውጪ ከፎፋ ከተማ ትንሽ ወጣ ብሎ በሚገኝ ስፍራ በአንድ ኢንቨስተር የሚለማ የሮዘመሪ ማሳ አለ። የፎፋ ቸኮራ ሮዘመሪ ፕሮጀክት ይባላል። ለስራው ይሆን ዘንድ ከወረዳው 50 ሄክታር የሚሆን ማሳ ተቀብለው ወደ ስራው እንደገቡ የሚናገሩት የፕሮጀክቱ አስተባባሪ አቶ ከማል ሙጌ ናቸው። በስልጤ ዞን እየለማ ከሚገኘው የሮዘመሪ ማሳ ልምድ እንደወሰዱ የገለጹት አቶ ከማል የየመን ደጋማ ምድር ካዩ በኋላ ወደ ስራው ሊገቡ ችለዋል። እስካሁን ከተረከቡት 50 ሄክታር ውስጥ 15 ሄክታሩን በሮዘመሪ እንደሸፈኑም ተናግረዋል። ከ3 ዓመት በፊት የተተከለው አሁን ላይ ለመሰብሰብ ደርሷል። ነገር ግን እንደ ፕሮጀክቱ አስተባባሪ ገለጻ አሁን ላይ የደረሰውን ምርት ከመሰብሰብ ይልቅ ያልተተከለውን ማሳ ለመሸፈን በችግኝነት እንደሚጠቀሙትም ገልጸዋል። ለወደፊት ፕሮጀክቱ ከያዘው ማሳ በተጨማሪም ችግኙን ለአርሶ አደሮች በማከፋፈል የምርት መጠናቸውን በመጨመር ለገበያ እንደሚያቀርቡ ተናግረዋል።
እንደ እቅዳቸው ሮዘመሪው በሁለት መልኩ ለገበያ ይዘጋጃል። አንደኛው ቅጠሉን አድርቆ ቀጥተኛ ምርቱን መላክ ሲሆን በሌላ ጎን ደግሞ ቅጠሉን ጨምቆ ወደ ዘይት የሚቀይር ፋብሪካ በማቋቋም ወደ ዓለም ገበያ ለማቅረብ እቅድ እንዳላቸው ገልጸዋል። ካንሰርን ጨምሮ ከፍተኛ የራስ ምታትን እንደሚከላከል የሚጠቅሱለት ሮዘመሪ ምግብ ቶሎ እንዳይበላሽም ይጠብቃል። ከባክቴሪያ ጋር ተያይዘው የሚመጡ ጉዳቶችን ይቀንሳል። ከዚህ በተጨማሪ የአፈር አሲዳማነትን በመቀነስ ምርትና ምርታማነትን እንዲያድግ ያግዛል ሲሉ ጥናቶች ይጠቁማሉ። በመጨረሻም ከውጪ ወዳገኘነው መረጃ እናልፋለን። የቬኔዙዌላ መንግስት በኖቤል ሽልማቱ ተበሳይቷል ይላል ያገኘነው መረጃ። የተቃዋሚ ፓርቲ መሪ የኖቤል ሽልማት ማሸነፏን ተከትሎ ቬኔዙዌላ በኖርዌይ የሚገኘውን ኤምባሲዋን ልትዘጋ ስለመሆኑ መረጃዎች እየጠቆሙ ይገኛሉ። የቬኔዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ በኦስሎ የኖቤል የሰላም ሽልማት አሸናፊ መሆኗ ከተገለጸ ከጥቂት ቀናት በኋላ ቬኔዙዌላ በኖርዌይ የሚገኘውን ኤምባሲዋን እንደምትዘጋ ተናግራለች። የኖርዌይ የውጭ ጉዳይ ሚኒስቴር ቃል አቀባይ ለሮይተርስ የዜና ወኪል እንደተናገሩት የቬኔዙዌላ ኤምባሲ ሰኞ ዕለት ላሳለፈው ውሳኔ በሩን የዘጋበት ምክንያት የለም ብለዋል። አሳዛኝ ውሳኔ ነው። በተለያዩ ጉዳዮች ላይ ያለን ልዩነት ቢኖርም ኖርዌይ ከቬኔዙዌላ ጋር ውይይቱን ክፍት ለማድረግ ትፈልጋለች። እናም በዚህ አቅጣጫ መስራቷን ትቀጥላለች ሲሉ ቃል አቀባዩ ተደምጠዋል። የኖርዌይ የውጭ ጉዳይ ሚኒስቴር እንዳስታወቀው ሽልማቱን የሚከታተለው የኖቤል ኮሚቴ ከኖርዌይ መንግስት ነፃ አካል መሆኑንም አጽንኦት ሰጥቷል። እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ተደብቃ የቆየችው ኮሪና ማቻዶ በላቲን አሜሪካ ላሳየችው አስደናቂ የሲቪል እንቅስቃሴ ድፍረት ምሳሌ ናት በሚል አርብ ዕለት የኖቤል የሰላም ሽልማትን መሸለሟ ይታወሳል። በቬኔዙዌላ ባለፈው ዓመት በተካሄደው ምርጫ እንዳትሳተፍ ተከልክላ ነበር። ፕሬዝዳንት ኒኮላስ ማዱሮ አጨቃጫቂ በነበረው ምርጫ ማሸነፋቸውም የሚዘነጋ አይደለም። ኮሪና ማቻዶ የኖቤል ሽልማት አሸናፊነቷን መታሰቢያው ለዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ስቃይ ውስጥ ላሉ የቬኔዙዌላ ሕዝቦች ይሁንልኝ ብላለች። ቬኔዙዌላ ከኖርዌይ በተጨማሪ በአውስትራሊያ የሚገኘውን ኤምባሲዋን ለመዝጋት ወስናለች። ይልቁንም በቡርኪና ፋሶና ዚምባብዌ ሁለት አዳዲስ ኤምባሲዎችን ለመክፈት አቅዳለች። እነዚህ ሀገራት ጸረ ቀኝ ግዛት ትግል እያደረጉ የሚገኙ ስትራቴጂክ አጋር መሆናቸውን ቬኔዙዌላ አስታውቃለች። ኖርዌይም ሆነች አውስትራሊያ በቬኔዙዌላ ኤምባሲ የላቸውም። የቆንስላ አገልግሎቶች በኮሎምቢያ ከሚገኙ የሀገራቱ ኤምባሲዎች ሲስተናገዱ ቆይተዋል ሲል ዳጉ ጆርናል ዘግቧል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዛሬ ያዘጋጀንላችሁ ከሀገር ውስጥና ከውጪ ያዘጋጀነው መረጃዎች ይህንን ይመስላሉ። ስለተከታተላችሁን በጣም እናመሰግናለን። ቪዲዮቻችንን ሁልጊዜም ስትጀምሩ ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ቪዲዮቻችንን እስከ መጨረሻ ተከታተላችሁ ደግሞ ሰብስክራይብ ብታደርጉ በአክብሮት እንቀበላለን። በያላችሁበት መልካም ጊዜ እንዲሆንላችሁ የምመኘው ጋዜጠኛ ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ። በያላችሁበት ሰናይ ጊዜ